እንዴት ዋላችሁ ወይም እንዴት አረፈዳችሁ ወይም እንዴት አደራችሁ ወይም እንዴት ናችሁ? ይህን ቪዲዮ ምን ሰዓት ላይ እንደምታዩት ስለማላቅ ነው። ከረዥም ጊዜ በኋላ ነው ወደ ዩቲዩብ የተመለስኩት። ከስንት ጊዜ በኋላ እንደሆነ አላስታውስም፣ ግን የሆነ ሰዓት ላይ ጠፋሁባችሁ። ጂም ውስጥ መቅረጽ ስለማይቻል ጂም ውስጥ ማልቀርጽ ከሆነ ደግሞ ቤት ውስጥ ዝም ብዬ ስለፈልፍ ማየት የምትፈልጉ ስለማይመስለኝ ተውኩት። አዲስ አበባ አገኘሁ። ግን ዛሬ እሁድ ነው እና የሆነ ጂም አግኝቻለሁ ቪዲዮ መቅረጽ የሚቻልበት ነው። ስለሚያምርም ደግሞ ቪዲዮ ለመቅረጽ እዛ ከዚህ በኋላ ኮንሲስተንት ሆንላችኋለሁ። አዲስ ሊሆንባችሁ የሚችል ነገር ውሻ ገዝቻለሁ። በብልት ይባላል። ተዋወቃቸው። ወደዛ ዙር። ከዛ ውጭ ገና ከእንቅልፌ መነሳቴ ነው። 3 ሰዓት ከምናምን ሆኗል። ካርፍጄ የተኛው ትናንት ስፓይደርማን ወጥቶ ስፓይደርማን እያየሁ ነበር። አንኢምፕሎይመንት ፒክ አንኢምፕሎይመንት እና አሁን ቡና የጠጣው ጀርስ ሽንቱ ሻል ነው። አሁን ቡና የጠጣው ነው ቢኮዝ ወደ ቤተክርስቲያን መሄድ አለብኝ፣ ግን ቅዳሴ አልቋል። የፈጠነ ቤተክርስቲያን ሄዳለን፣ ከዛ እመለሳለሁ። ከዛ ከቻፕ እናደርጋለን አንዳንድ ነገሮች ላይ አዲስ ነገር ምን እንዳለ አላስታውስም፣ ግን ያ ከዛ ውጭ አለቀ መሰለኝ። ምን አለ ሌላ እንጃ፣ የሆነ ነገር አሳያችኋለሁ። ፒስ አውት። እና ሰውነቴ ደግሞ ትንሽ ይሄ አዛ ሆኗል ሰሞኑን። ፎከሴ እንዳለ ስራ ነው፣ ሊትራል ስራ ብቻ ነው። ጂም ሰራለሁ ኦፍኮርስ፣ ግን ምግቤ አብሶሉት ሺት ነው፣ ጋርቤጅ። 10 ሰዓት ነው ቁርሴን የምበላው፣ ራቴን የሆነ 5 ሰዓት ሌሊት ነው የምበላው ምናምን ነገር፣ የሆነ የተዛባ ነገር። አንዳንዴ ሳልበላ እውላለሁ፣ ከዛ በማግስቱ ቁርሴን ሻርማ እበላለሁ። ወደ ሄል እና አዛ ሆኗል። ፎር ዘ ግራፊክስ ዩ አር አባውት ቱ ሲ አይ አፖሎጃይዝ። ሰውነቴ ላሳያችሁ ሲክር መጀመሪያ ራሴ ሊሆና ከዛ ወስናለሁ። እግሬ ላይ ይታያችሁ ይችላል፣ ግን አለመታየቱ ጥሩ ነው። አውቂ ነው። እግሬ ላይ ይታያችሁ ይችላል። ከዛ ውጪ እቺ ውሻ የቀደዳት ናት እንጂ ያረጀ ፓንት አይደለም። ያረጀ ፓንት አለብስም። ወጥፋለሁ ማለት ማስጠላ መስሎኝ ነበር። ብዙ አላስጠላ። ከዛ ውጪ ሜቢ ለእናንተ አዲስ ሊሆን የሚችለው መኪናዬ ነው። አላሳየኋችሁም፣ ግን ኦልሞስት ያህል መኪና አይነት ነገር የገዛሁት which is not a big deal፣ ግን ለእናንተ ግን ለእኔ ቢግ ዲል ነው። ቢኮዝ እኔ እንጃ የኔ ሾርት ፔሪድ ኦፍ ታይም ነው ማድረግ የቻልኩት። ሁሬ ፎር ሚ አይነት ነገር ታው ሌላኛው ኑሽ የራሳችሁት አይመስለኝም። ይሳል ታው ይኸውና መኪናው የቴላንድ ክሩዘር ፕራዶ 2009 እና አዙሬ ላሳያችሁ። ለምን ደግሞ ወደው አላውቅም። ነዳጅ ነው የሚበላው ኢንስታንትሊ 13,000 ብር ነዳጅ ባንዴ ነው የሚያልቀው። እናንተ ደግሞ ዝጓል የሆነ እንትን አለው አሰራዋለሁ። ከዛ ውጭ እነዚህ ጂም እቃዎች ናቸው። አይም ኦፕኒንግ የጂም ኢን ፊውቸር ኢን ኒር ፊውቸር። አሁን በቅርቡ እነዚህ ፕራይም ማሽኖች ይባላሉ። አይ ዶንት ኖ እንደምታውቁት ነው እንደማታውቁት፣ ግን ፕራይም ኢኩዊፕመንቶች ናቸው። ፕራይም ኢኩዊፕመንት ማለት አር ዘ ቤስት ጂም ብራንድስ ኢን ዘ ወርልድ አይነት ነገር። ዓለም ላይ አሪፍ የጂም እቃዎች ከሚያመርቱ እንትኖች መሀል እነሱ ናቸው። ፕራይም አለ፣ ሳይቤክስ አለ፣ አትላንቲስ አለ፣ እነ ኖሊተስ አሉ፣ ሁሉም አሉ። እነዚህ ፕራይም ብቻ ናቸው፣ ግን ኖሊተስ፣ አትላንቲስ ምናምናም ነገር ይመጣሉ እና ኢትስ ጎይንግ ቱ ቢ ኦር ኢትዮጵያ ላይ አሪፉ ጂም ነው የሚሆነው። አይ ነገር ትልቁ ሳይሆን አሪፉ አክቹዋሊ ትልቁም ሊሆን ይችላል፣ አይታወቅም። ሲመጣ ነው የማውቀው። አሁን ወደ ቤተክርስቲያን ሂድ። በር አስቸግራችሁ ስማቸውን አላውቀውም። በር ላስቸግርሽ። እንዴት ነሽ?
ታንተ ታው የርጬ ነው ከቅድም ጀምሮ። ኦኬ ሰው የመኪና ውስጥ ይሄን ይመስላል። ኢንቴሪየሩ ተሰርቷል። ጣራው ምናምን ነገር አምራለሁ ዛሬ አልግድ ክፈቹ፣ ሙሉን ክፈቹ። አይ ሙሉን ክፈቹ። አዎ መሀል አዎ ወደ ላይ አድርጊው። አይ አዲስ ናት ዘሜድ። ያኛውንም ከስር ነው። እሱን ደግሞ ከታች እንትን መኪኖች ደግሞ መሞቅ አለባቸው የሚባል ነገር አለ። በፊት መኪና ሞቅ ያላቅም አሁን ጀምር ነው። ከዛ ኖዝሉ ተበላሽቷል። የዚህ መኪና ኖዝል ማለት ነዳጁን ወደ ኢንጂኑ የሚያደርሰው ፓርት መሰለችኝ። ቶሎ ወዲያው አይነሳም፣ ይደበድባል ነው የሚባለው። ስልክ ገብቶብኝ ነበር። አይሆፕ ተሰምቷችኋል። ግን ኖዝሉ ተበላሽቷል፣ ይደበድባል፣ ወዲያው አይነሳም መኪናው። አሰራዋለሁ፣ ሁሌ እየረሳሁት ነው። ይሄኛውን ደግሞ ውሻዬ ነው የገነጠለው፣ ትልቁ ውሻ የፀሐይ መከለያው ማለት ነው። ከዛ ድምፁን አሰማችሁ። አሁን ቤት ስለሆንኩ በጠብጣለሁ ወይ ከሰፈር ስወጣ ታሰማችሁ። ስሙት። የመኪናው ድምፅ አይደለም፣ ጉንፋኔ ነው። ግን እዚህ ሆኜ ላሰማችሁ። ስወጣ አሰማችኋለሁ። እና ደግሞ መስታወቱ ቲንትድ ነው። ከዚህ ጋር ያስታውቃችሁም፣ ግን ከውጭ ያስታውቃል። እና ሃርድ ዲስ ቢን ወይ ይሄ መኪና ቪትስ ወይ ያሪስ ቢኖር ትራፊክ ያስቆመኝ ነበር። I'm just saying። ግን አሁን ማንም ሳይዝ ዝም ብዬ መንዳት እችላለሁ። ማንም አያውቀኝም እኮ። ግን አላ ጀለስ ተረጋጋ እንጂ አለቀዬ ላሳያችሁ። ሁሉም አባት አለው። አንድ ስራ አለብኝ፣ ግን መጀመሪያ ቤተክርስቲያን ደርሼ ልመለስ ብዬ ነው። መጀመሪያ እንሄዳለን፣ ከዛ የሆነ ልጅ አለ፣ ከዛ እሱን ይዘን እንመለሳለን፣ ከዛ ስራችንን እንሰራለን፣ ከዛ ገንዘብ እናገኛለን። ሌትስ ጎ ሞር ፎር ዘ ጂም ሞር ኖሊትስ ቃል እናንተ ኦር ኖሊትስ ሌላ ምን አለ ፕራይም ሌላ ሳይቤክስ ግን እንትኖቹ ፎቶዎችን አስገባላችሁ ነበር፣ ግን ጂንክስ አደርገዋለሁ። ሰው ሲመጣ ታዩታላችሁ። ከሆነ ዘፈን መክፈት አልነበረብኝም። አይ ነው ይቅርታ። በቃ ስመለስ አገኛቸዋለሁ። መንገዱ ላይ ፎከስ ላድርግ ቢኮዝ አም ኖት ዛት ማች ኦፍ ኤ ጉድ ድራይቨር። ብዙ ጊዜ ነው ተጋጭቼ የማውቀው። ስለዚህ አርፌ ልንዳ ከምከፍለው ብር የለኝም ከዚህ በኋላ። ሶ እናንተን እያወራኋችሁ መንገድ ተሳሳቱ። ዘ ሞስት ቤዚክ መንገድ እንዴት ነው ልሳሳት የምችለው? አሁን ታች ሂጅ ልዞር ወይም ትራፊክ ከሌለ ዝም ብዬ ደርቤ ልጅ ኦኬ። ቢ ሌጋል ዶንት ቢ ኢሌጋል። ጨዋ ሁኑ። ይህን ቪዲዮ ያያችሁት ከሆነ ሶፎንያስ የሚያስተምረው ጨዋነትን ነው እንጂ ህገወጥነትን አያስፋፋም። የሆኑ መንገድ ትራንስፖርቶች ደግሞ አሉ፣ አሳያችሁ ነበር ግን አለፍኳቸው። ስልክ እያወራሁ ነበር። በ40 የሚኬድበት መንገድ ላይ 42 ነው ምናምን ነዳ ብለው ቀጥተውኝ ያውቃሉ። ከዛ በማግስቱ በ60 ሄድኩ። ባድ ኢንፍሉዌንስ አማ ባድ ኢንፍሉዌንስ ዶንት ዱ ዛት። 3000 ብር የተቀጣሁት ከመንገድ ትራንስፖርት ጋር በመጋባት አልተጋባሁም። ቴክኒካሊ ስፒኪንግ ይሄ መኪና 40 ለመሄድ አይደለም የተሰራው። እንዴ ነው ከዚህ መንገድ ላይ በ40 የሚሄደው? እኪት ጆክ። ከዛ ደግሞ ለምን በ42 የሚሄደው በ42 ሄደ ነው የሚቀጥለው? that's 2 ኪሎ ሜትር ዲፍረንስ። ጺሜ ላይ ጸበራል።
ሶ አፕል ገዝቼ ነበር እና አፕል ተወዷል። እቺ 700 ብር ነው የገዛሁት እና ብሮኮሊ 100 ብር ነው፣ ግን ትንሽዬ ብሮኮሊ ነው የገዛሁት። ከዛ ቁርሴን በትክክል አልጀመርኩም፣ ግን አሁን የሚሆነው እንቁላል በአፕል ነው። ኦትስ ነበር የሚሆነው፣ ሌላ ቀን ኦትስ ነበር የምበላው፣ ግን ኦትስ አልገዛውም። ከዛ መፍጫም አልገዛውም፣ መፍጫ ተበላሽቷል። ከዛ መጥበሻም አልገዛውም፣ ቂጡ ማይዝ መጥበሻ፣ እሱም ስለሚያስፈልግ እነሱ ከተገዙ በኋላ በትክክል ጀምራለሁ ምግቤ። ፎርናው ግን አፕል በእንቁላል ብሮኮሊ በቺክን ወይ ብሮኮሊ በስጋ። ከዛ ውጪ ቤት ደርሻለሁ ከቤተ ክርስቲያን መልስ እና አለቀ። ሶፊ ነው የሚቀርጸው። ታው ኢስ ጀመር ቺም ተክላፕል ሶስት ሰው ነው። ግን ቁርሴ ዛሬ አፕል በእንቁላል ነው። 8 እንቁላልና አንድ አፕል ቢኮዝ መጥበሻ አልገዛውም። ይዱ ማይዘው መጥበሻ ፓንኬክ መብላት አልችልም ማለት ነው። ፓስ መፍጫም የለኝም። ሰው ኦትስ መፍጨት አይችልም። ግን ከነገ ጀምሮ ቁርሴ የሚሆነው ፓንኬክ ነው። ለዛሬ ብቻ ነው አይወጣም። ለዛሬ ብቻ ነው አፕል በእንቁላል። ግን ሜቢ ካሎሪ መጠኑን አስገባላችኋለሁ። 8 እንቁላልና አንድ ትንሽ አፕል። ከዛ ምሳ ሰዓት ላይ እንገናኛለን ወይ ጂም እንገናኛለን። አሁን ጂም መግባት ስለማይቀር እንዴት አመሻችሁ። ሶ ከሙሉ ቀን ቭሎጌ ወይ በኋላ አይ ቲንክ ሙሉ ቀኑን ላሳያችሁ እችላለሁ፣ ግን የተወሰነ አሳይቻችኋለሁ። ከአሁን ቤት ገብቻለሁ። ያመለጣችሁ ነገር ጂም ገብቼ ካርዲዮ ሰርቻለሁ። 45 ደቂቃ ካርዲዮ ስቴር ማስተር ላይ ቦርጬን ለማጥፋት ኦኬ ነው። ቦርጭ ማጥፋትና ቀጥታ ኤክሰርሳይዝ ማድረግ ዳይሬክት ተያያዥነት እንደሌላቸው ከዚህ በፊት ነግሬያችሁ ነበር፣ አመጋገባችሁ እስካልተስተካከለ ድረስ ማለት ነው። ከዛ ውጪ ቪዲዮ ሰርቻለሁ። ፕሮሞሽን ለሆነ አዲስ የተከፈተ ጂም አለ፣ ለእነሱ ፕሮሞሽን ሰርቼላቸዋለሁ። ከዛ ውጪ ለራሴ ፕሮሞሽን ሰርቻለሁ፣ ለራሴና ለማዕድ ኒውትሪሽን። አይ ቲንክ እሱን አሳይቻችኋለሁ። ካላሳያችሁ የሆነ ቦታ ላይ ያስገባላችኋለሁ። ከዛ ውጪ አሁን ይሄንን ቪዲዮ እየሰራ ያለሁት ወይም እዚህ ጋር የተቀመጥኩት ለምንድን ነው? የሆነ ቫልዩ ፕሮቫይድ ማድረግ ይኖርብኛል ቪዲዮ እስከተሰራ ድረስ ማለት ነው። የሆነ የምትማሩበት ነገር ሊኖር ይገባል እዚህ ቪዲዮ ላይ፣ ኢዘር ኢንተርቴይንመንት ኦር ኢንፎርማቲቭ ሊሆን ስለሚገባ ማለት ነው። ሶ የምናወራው ስለ ጡንቻ ግንባታ ነው። እንዴት ነው ጡንቻ የሚገነባው? እሱንም ሳወራችሁ ደግሞ ግዴታ መጀመሪያ እንዴት ስለ ጡንቻ ግንባታ ታወራናለህ ልትሉ ትችላላችሁ። ስለዚህ ጡንቻዬን አሳያችኋለሁ። ኦልሬዲ ጠዋት አይታችሁታል ቦርጬን። ስለዚህ አያሳፍረኝም ከዚህ በኋላ እናንተ ፊት ልብሴ ማውለቅ። ባታዩት ኖሮ ግን ጠዋት ላይ አሁን ማውለቅ ይደብረኝ ነበር። ስለዚህ ጡንቻ ለመገንባት ቦርጬ ኔቨር ማይንድ። ጡንቻ ለመገንባት 3 ፕሪንሲፕል ነገሮች ያስፈልጋሉ። 3 መሰረታዊ ነገሮች ጡንቻ ለመገንባት ማለት ነው። the first one is resistance ወይም ደግሞ opposing force ወይም ደግሞ ተቃራኒ ክብደት ወይም ተቃራኒ ፎርስ እንደው ማለት ነው። ተቃራኒ ፎርስ ተቃራኒ ፎርስ ማለት ምን ማለት ነው? ለአንድ እንቅስቃሴያችሁ ወይም ለአንድ የሰውነታችሁ እንቅስቃሴ ተቃራኒ የሆነ ሎድ አፕላይ የምታደርጉ ከሆነ ወይም ተቃራኒ የሆነ ክብደት አፕላይ የምታደርጉ ከሆነ ያንን ነገር ለማንሳት የምትጠቀሙበት ጡንቻ እያደገ ይሄዳል። ያ ማለት ማለት ነው በሌላ አማርኛ አሁን ፎር ኤግዛምፕል ባይሴፕሴን ሳሳያችሁ ተንቀደደች። ፎር ኤግዛምፕል አሁን ባይሴፕሴን ምሳሌ ልስጣችሁ። ሶ የባይሴፕሴ ፋንክሽን ወይም የባይሴፕሴ ጠቀሜታ ምንድነው? እጄን ወደ ላይ ማጠፍ ነው። ሶ እጄ ወደ ላይ የሚታጠፈው የባይሴፕሴን ጡንቻ በመጠቀም ነው። እዚህ ጋር የሆነ ነገር ቢዝ ያንን ነገር እንዳያስኩ እጄ ወደ ላይ መታጠፍ የሚችለው በባይሴፕሴ ጥንካሬ ወይ በባይሴፕሴ ጡንቻ የተነሳ ይሆናል ማለት ነው። ስለዚህ አሁን እዚህ ጋራ የሆነ ከባድ ነገር ማስቀምጥ ከሆነ ለምሳሌ በልና 10 ኪሎ ማስቀምጥ ከሆነ ባይሴፕሴ ያንን 10 ኪሎ 5 ማንሳት የሚችል ከሆነ 10 ኪሎን 5 የማንሳት አቅም ወይም 10 ኪሎን 5 የማንሳት ጡንቻ አዳብሯል ወይም አለው ማለት ነው። በተመሳሳይ መልኩ 20 ኪሎ እናድርገውን በልና ለምሳሌ 20 ኪሎ ብናደርገውና ማንሳት ቢያቅተው እጃችን 20 ኪሎ የማንሳት አቅም የለውም ወይም የ20 ኪሎ ጡንቻን አላዳበረም ወይም አላሳደገም ማለት ነው። ስለዚህ እዛ 20 ኪሎ ማንሳት ላይ እንዴት ነው የምንደርሰው? ከ10 ኪሎ ወደ 12 ኪሎ ወደ 15 ኪሎ ወደ 16 ኪሎ ወደ 18 ኪሎ እያለ 20 ኪሎ ላይ ይደርሳል ማለት ነው። ይሄ ምን ይባላል? ፕሮግሬሲቭ ኦቨርሎድ ወይም ደግሞ ቀስ እያሉ ሬዚስታንሱ መጨመር ይባላል። ሬዚስታንስ ምንድን ነው? ይሄን ነገር ለማንሳት ስንሞክር እንዳናነሳው ኦፖዝ የሚያደርግ ወይም ተቃራኒ ክብደት ወይም ተቃራኒ ፎርስ ነው። ይሄን ለማንሳት ስንሞክር ኖ አታነሳውም ብሎ የሚይዘው ነገር ሬዚስታንስ ይባላል። ግዴታ ጂም ውስጥ ዳምቤል መሆን አይጠበቅበትም። የሆነ ይሄም ኩባያ ለማንሳት ይሄ አሁን ሬዚስታንስ ነው። ነገር ግን ኦልሬዲ ጥንካሬው ስላለው እጄ ይሄንን ነገር ለማንሳት ይሄን ሬዚስታንስ ኦቨርካም አድርጎታል ወይም ተወጥቶታል። ግን ዞሮ ዞሮ ይሄ ኩባያ ለጡንቻችን ሬዚስታንስ አፕላይ እያደረገ ነው። ያንን ሬዚስታንስ እየጨመረን በሄድን ቁጥር ምን ይባላል? ፕሮግሬሲቭ ኦቨርሎድ ይባላል። ሶ እዚህ ላይ ይሄንን ሳህን ከጨመርኩ
ፕሮግሬሲቭ ኦቨርሎድ እያካሄድኩ ነው ማለት ነው። ቀስ በቀስ ሎድ እየጨመርኩ ሄድኩ ማለት ነው በሌላ አማርኛ። ይሄ ነገር የሚፈጠር ከሆነ ባይሴፕሴ መጀመሪያ የዚህ ኩባያ ያህል ጥንካሬ ወይም የዚህ ኩባያ ያህል ትልቀት ነበረው። ከዛ ኩባያውን በጨመርኩት ቁጥር በዛው ልክ ባይሴፕሴም እያደገ ይሄዳል ማለት ነው። ስለዚህ ሬዚስታንስ አለ አንደኛ፣ ፕሮግሬሲቭ ኦቨርሎድ አለ ሁለተኛ፣ ሶስተኛ ላይ ደግሞ ምን ይኖራል? ሬፒቲሽን ይኖራል። ሶስቱ ዋነኛ ነገሮች እነዚህ ናቸው። ሬዚስታንስ ያስፈልገዋል ሰውነታችሁ። ከሬዚስታንሱ ቀጥሎ ፕሮግሬሲቭ ኦቨርሎድ ያስፈልገዋል። ያ ሬዚስታንስ እየጨመረ ሊሄድ ይገባል። ያን ሬዚስታንስ እየጨመረ ከሄደ በኋላ ደግሞ እየጨመረ የሄደውን ሬዚስታንስ ወይም ደግሞ እየጨመረ የሄደውን ተቃራኒ ክብደት ለምን ያህል ጊዜ አነሳችሁት የሚለውም ነገር ሶስተኛ ነጥብ ይሆናል ማለት ነው። ይሄንን ነገር ክብደት እየጨመርኩ እየሄድኩ ግን ድግግሞሽ እየጨመርኩ ማልሄድ ከሆነ ሰውነቴ ጡንቻ እየገነባ አይሄድም። ያ ማለት አሁን ማለት ነው ይሄንኑ ክብደት ዛሬም በአምስቴ ነገም አምስቴ ከነገ ወዲያም አምስቴ የዛሬ ዓመትም አምስቴ ዝም ብዬ የማነሳው ከሆነ ሰውነቴ ጡንቻ እያዳበረ አይሄድም። ነገር ግን ይሄንን ክብደት ዛሬ አምስቴ ማንሳት ቢያቅተኝና ከዛ ነገ እንደምንም ስድስቴ ማነሳው ሰውነቴ በዛው ልክ እንደገና ጡንቻ እያዳበረ ሄዷል ማለት ነው። ስለዚህ ኔሰሰርሊ ክብደት ብቻ መጨመር ላይ ጠበቅብኝ ይገባል። ድግግሞሹን ሁላ በመጨመሬ የሰውነቴን ጡንቻ እያዳበርኩ መሄድ ይችላለሁ ማለት ነው። ስለዚህ ሶስቱ ቢልዲንግ ብሎኮች ለጡንቻችሁ ምን ናቸው? ሬዚስታንስ አለ፣ ግዴታ ሬዚስታንስ ሊኖር ይገባል። ያ ሬዚስታንስ እያደገ ሊሄድ ይገባል፣ ወይ ደግሞ ድግግሞሹ እያደገ ሊሄድ ይገባል ማለት ነው። ሶስቱ ዋነኛ ቢልዲንግ ብሎክ ኦፍ መስልስ እነዚህ ይሆናሉ ማለት ነው። ከዛ ከሶስቱ ቀጥሎ ስቲል የሚያስፈልግ ነገር ግን ፒራሚዱ ላይ ወይም ደግሞ ትሪያንግሉ ላይ ሁለተኛ ዝቅተኛ የሚያስፈልግ ነገር ምንድነው? ዝቅተኛ ስላችሁ አያስፈልግም ሳይሆን ሁለተኛ የሚያስፈልገው ነገር ምንድነው? ከነዚህ በታች ማለት ነው። ምክንያቱም እነዚህ ዋነኛ ነገሮቹ ናቸው። ሬዚስታንስ ከሌለ ጂም ውስጥ ፎርማችሁ አማረም አላማረም ምንም አታነሱ ከሆነ የሚያምር ፎርም ይዛችሁ ምንም አትሰሩም። ሬዚስታንሱና ፕሮግሬሲቭ ኦቨርሎዱ ግዴታ ናቸው። አንድ ሰው የሆነ በሚያስጠላ ፎርም እና በማይሰራ አሰራር ፕሮግሬስ እያደረገ እየሄደ ከሆነ ጡንቻ ይገነባል፣ ሪጋርድለስ ኦፍ አነሳሱ ማለት ነው። ዴድሊፍት የሚያስጠላ ዴድሊፍት አነሳስ የሚያነሳ ልጅ አሁን ጂም ውስጥ ሪጋርድለስ ኦፍ የሚያስጠላ ሆነ ሪጋርድለስ ኦፍ ፎርሙ መበላሸቱ የሃምስትሪንጉን የግሉቱንና የሎወር ባኩ ጡንቻ እያደገ ግዴታ ይሄዳል። አንድ ሰው ጂም ውስጥ የሚያስጠላ ቤንች ፕሬስ ቢሰራ የትከሻው የኋላ እጁና የደረቱ ጡንቻ ግዴታ እያደገ ይሄዳል። በዋነኝነት የሚያስፈልገው ምንድነው? አሁን እንደነገርኳችሁ ሬዚስታንሱ፣ ፕሮግሬሲቭ ኦቨርሎዱ እና ድግግሞች ናቸው ማለት ነው። ሁለተኛ ላይ ፎርም ኤንድ ስታቢሊቲ ይመጣል። ፎርም ኤንድ ስታቢሊቲ ማለት ምን ማለት ነው? ያንን ሬዚስታንስ ወይም ደግሞ ያንን ነገር ስታነሱት በምን አይነት ፎርም እና በምን አይነት ስታቢሊቲ አንስታችሁታል። እየተንገዳገዳችሁ ከሆነ አንድ ነገር ያነሳችሁት የምትፈልጉትን ስፔሲፊክ ጡንቻ ታርጌት ላታደርጉት ትችላላችሁ። ፎርማችሁ አሪፍ ካልሆነ የምትፈልጉትን ጡንቻ ታርጌት ላታደርጉት ትችላላችሁ። አሁን ለምሳሌ ቅድም እንደነገርኳችሁ አንድ ሰው በሚያስጠላ ፎርም ዴድሊፍት ቢሰራ ሃምስትሪንጉ፣ ብሉቱና ሎወር ባኩ ያድጋል ብያችኋለሁ አይደለ? ነገር ግን አሁን ይሄ ሰውዬ ሃምስትሪንጌን ማሳደግ ብቻ ነው የምፈልገው ቢል፣ ነገር ግን ፎርሙ አሪፍ ካልሆነ ሃምስትሪንጉን ብቻ የማሳደግ ቴንደንሲ አይኖረውም። ጭራሽ ሃምስትሪንጉን ላያሳድግም ይችላል ማለት ነው ዴድሊፍት በመስራቱ። ኦር ደግሞ ስኳት ሲሰራ በትክክል ካልሰራ ያንን ስኳት ወር ትክክለኛ ፎርም ካልተከተለ በፈለገበት ደረጃ ድረስ የእግሩን ጡንቻ ማሳደግ ያዳግተዋል ማለት ነው። ስለዚህ እግሩን ለማሳደግ ሲል ስኳት የሚሰራ ከሆነ ጉልበቴ በትክክል ታጥፏል ወይ፣ እታች ድረስ ወርጃለሁ ወይ፣ ከወረድኩ በኋላ ላይ ድረስ ተነስቻለሁ ወይ፣ እነዚህ ነገሮች ቢግ ሮል ፕሌይ ያደርጋሉ ማለት ነው። ከዛ ኦልሞስት እኩል ደረጃ ድረስ ከሬዚስታንሱና ከፕሮግሬሲቭ ኦቨርሎዱ ኦልሞስት እኩል በሚባል ደረጃ እነዚህም ነገሮች ትልቅ ሚና ይጫወታሉ ጡንቻ ግንባታችሁ ላይ። ስለዚህ ፎርም አለ፣ ስታቢሊቲ አለ። ፎርም ማለት ምንድነው? አንድ የምትፈልጉትን ጡንቻ ለማሰራት ያንን እንቅስቃሴ በትክክል ፐርፎርም አድርጋችሁታል ወይ። አሁን አንድ ሰው ባይሴፕሱን ማሳደግ ፈልጎ ዝም ብሎ የሚያነሳው ከሆነ ትከሻውንም ጭምር ጨምሮ ወደ ላይ ባይሴፕሱን ብቻውን የማሳደግ እድል አይኖረውም። ባይሴፕሱን በደንብ የማሳደግ እድል አይኖረውም ማለት ነው። ስለዚህ አንድ ጡንቻችሁን በደንብ ማሳደግ የምትፈልጉ ከሆነ ፎርማችሁ አሪፍ ሊሆን ይገባል። ከዛ ስታቢሊቲ ደግሞ ምን ማለት ነው? ለምሳሌ ጂም ውስጥ አሁን አንድ ሰው ወይ እናንተ ጀርባችሁን ማሳደግ ትፈልጋላችሁ ልበላችሁ። ሰው ጀርባችሁን ለማሳደግ ላት ፑል ዳውን መስራት ትፈልጋላችሁ። ላት ፑል ዳውን በምትሰሩ ሰዓት ላይ ላት ፑል ዳውን ማሽኑ ወይም የምትሰሩበት ማሽን የእግር መደገፊያ ከሌለውና ዝም ብላችሁ ቁጭ ብላችሁ ከሆነ ከላይ ወደታች የምትጎትቱት ያ የምትጎትቱት ክብደት መጨመር ስለሚያቅታችሁ ክብደት ወደ ላይ ይጎታችኋል ራሱ ክብደቱ። ለምን? እግራችሁን የሚደግፍ ነገር የለም። ስቴቢሊቲ ማለት ይሄ ነው። አንድን እንቅስቃሴ ስትሰሩ ስቴብል ሆናችሁ ነው መስራት ያለባችሁ። ይሄ የሚንቀሳቀስ አይነት ነገር መሆን የለባችሁም። ቤንች ፕሬሱን ስትሰሩ አሪፍ ቤንች ላይ ተኝታችሁ ነው እንጂ የምትሰሩት የሆነ እንዲህ በግማሽ ጀርባችሁ ተኝታችሁ አይደለም የምትሰሩት። ገብቷችኋል? ስታቢሊቲ ሊኖራችሁ ይገባል። ስታቢሊቲ ሲኖራችሁና አሪፍ ፎርም ሲኖራችሁ የምትፈልጉትን ጡንቻ ዳይሬክትሊ ኢምፓክት አድርጋችሁት ወይም ቀጥታ እሱ ላይ ጫና አሳድራችሁ የማሳደግ እድል ይኖራችኋል ማለት ነው።
ከዛ ሶስተኛውና የመጨረሻው ግን ስቲል የሚያስፈልግ ነገር ምንድነው? ብዙዎቻችሁ ኦልሬዲ ታውቁታላችሁ፣ ፕሮቲን ነው። ሶ ሬዚስታንስ ትሬኒንግ ሰርታችኋል፣ ፕሮግሬሲቭ ኦቨርሎድ አድርጋችኋል። ከዛ በኋላ ፎርማችሁ አሪፍ ነው። እነዚህ ነገሮች ቼክ አድርጋችኋል። ከዛ ግን ፕሮቲን እየተመገባችሁ ማትሄዱ ከሆነ ጡንቻ የመገንባት ቴንደንሲያችሁ ዝቅ እያለ ነው የሚሄደው። ፕሮቲንን ሶስተኛ ላይ ያደረኩበት ሪዝን ግን ምንድነው? ግዴታ አሁን አንድ ሰው ለምሳሌ ልውሰድላችሁ፣ ቦንጋ ክልልም ሊሆን ይችላል ወይም አርባ ምንጭ ሊሆን ይችላል። የምታዩቸው ከሆነ ሰውነታቸው አሪፍ ነው፣ አሪፍ ቢውልድ አላቸው። እነዚህ ሰዎች እንቅስቃሴ ይሰራሉ፣ ኤክሰርሳይዝ ያደርጋሉ፣ ሬዚስታንስ ትሬኒንግ ይሰራሉ። ግዴታ ጂም ገብቶ መቀወጥ አይነት ነገር ላይሆንበት ይችላል። ነገር ግን የሆነ ሪዚስት የሚያደርጋቸውን ነገር ይሰራሉ። እቃ መግፋት ሊሆን ይችላል፣ እቃ መሸከም ሊሆን ይችላል፣ ተሸክሞ የሆነ ተራራ መውጣት። እነዚህ ነገሮች ሬዚስታንስ ናቸው። ግዴታ ጂም ውስጥ ገብቶ መስራት አይደለም ሬዚስታንስ ትሬኒንግ። እነዚህ ነገሮችም አሁን በድሮ ጊዜ ጫካ የሚኖሩ ሰዎች ካያቸዋቸው ሰውነታቸው ቢውልት ነው፣ የሆነ ትልቅዬ ነገር ነው። ያ የሆነበት ምክንያት ምንድን ነው? አሁን ዛሬ ድመት ቢያድኑ ውሻ ቢያድኑ፣ ውሻ አይታደንም በብልስ ደንግጦ ነበር። ዛሬ የሆነ ነገር ቢያድኑ ከዛ ነገ ከሬጄ ወይም ደግሞ ድፍረቴ ጨምሯል፣ ስለዚህ ከድመት ወይም ከውሻ ወደ የሆነ ትንሽ ተለቅ ወዳለ ወደ ነብር ሄዳለሁ፣ ከዛ ከነብር ወደ ድብ ሄዳለሁ፣ ከዛ ከድብ ወደ ተለቅ ወዳለው ነገር ሄዳለሁ እያሉ በሄዱ ሰዓት ላይ ልክ እነዛ ነገሮች ሲያድኑ የሚታገሉት ትግል አለ። ያንን ነገር ተሸክመው ይሄዳሉ። ኤቭሪ ታይም ወይም ሁል ጊዜ የሚያድኑት ነገር ከፍ ባለ ቁጥር ያን ነገር ተሸክመው አይደለም የሚሄዱት። በዛው ልክ ሰውነታቸውም እያደገና እየጎለበተ ይሄዳል ማለት ነው። ይሄ እንዳለ ሆኖ ነገር ግን ፕሮቲን ሶስተኛ የሆነበት ሪዝን ወይ መጨረሻ የሆነበት ምክንያት ምንድን ነው? ግዴታ ቀጥታ ዳይሬክት ፕሮቲን ሶርስ መመገብ አልተጠበቀባቸውም። እነዚህ ሰዎች የድሮ የሚያድኑትን ሰዎች ተዋቸውና ክፍለ ሀገር አሁን ቦንጋና አርባ ምንጭ እንዳልኳችሁ አትክልትና ፍራፍሬ ሊመገቡ ይችላሉ። ስቲል እነዛ ፍራፍሬና እነዛ አትክልቶች ውስጥ ፕሮቲን አለ። ሰውነታችሁ የሚያስፈልጋችሁ ፕሮቲን ብዙ ሰው ኦቨር ኤስቲሜት ያደርገዋል ወይም ከሚያስፈልገው በላይ ነው የሚገምተው የሰውነቱን ፕሮቲን። ሰውነታችሁ የሚያስፈልገው ሶት ዳት ማች ፕሮቲን እንደምታስቡት የሰውነታችሁ ኪሎ በሁለት ተባዝቶ አይደለም፣ ኢቭን በ1.5 ተባዝቶ አይደለም። የሰውነታችሁ ኪሎ ፐር ሊን ቦዲ ማስ ነው። ያ ማለት ስብ ባይኖራችሁ የሰውነታችሁን ኪሎ በ1.5 ስታበዙት ነው ሰውነታችሁ ጡንቻ ለመገንባት ይቅርታ ስልክ ጠርቶ ነው የሚያስፈልገውን ፕሮቲን የምታገኙት። ሶስተኛ ስቲል ያስፈልጋል ፕሮቲን፣ ግን ሶስተኛ የሆነበት ምክንያት ለዚህ ነው ማለት ነው። ስቲል ይሄ ቀጥታ ዳይሬክት የሚባሉትን ፕሮቲን ሶርሶች ሳትመገቡ ጡንቻ መገንባት እንደምትችሉ ለማሳየት ያህል ነው። አንደኛ ሬዚስታንስ ትሬኒንግ፣ ሁለተኛ ፎርምና ስታቢሊቲ፣ ሶስተኛ ላይ ፕሮቲን የተቀመጠበት ሪዝን ማለት ነው። ነገር ግን አሪፍ ሰውነት ለመገንባት ስቲል ሶስቱም ነገሮች ግዴታ የሚያስፈልጓችሁ ይሆናል ማለት ነው። አይሆፕ ይሄ ቪዲዮ ትልቅ መረጃና ትልቅ ጥቅም አበርክቶላችኋል። ከዚህ በኋላ እኔ ኮንሲስተንት ሆናለሁ። እናንተ ማየት የምትፈልጓቸውን ነገሮች ኮሜንት ቦክስ ላይ ብታሰፍሩልኝ ትልቅ እርዳታ ይሰጠኛል። በድጋሚ አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።